መከራዎች ሲበዙ ጭንቅ ሲል የሚዞረው ወደ ማን ነው? ወደ አላህ ነው። አደጋውን እያየን ነው። በላዎች እየመጡ ነው። የመሬት መንቀጥቀጡ በየጊዜው ይሰማል። ግን ዛሬም ተንቀጠቀጠ፣ ንዝረት ተሰማ፣ ነገም እንደዚህ ሆነ፣ ባለፈም እንደዚህ ሆነ። አላህ ይዘንልን እንላመደውና ምንም አይመስለንም። አንዴ ግን ከመጣ አደጋ ነው። ሁሌ እንደ ምሳሌ እናገረዋለሁ። ምሳሌ ድሮ ታሪኮችን መናገር ሰውን በደንብ እንዲገባን በዘመናችን የተከሰትን ስንመለከት እንረዳዋለን። የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ? አልሰማንም፣ በዜና አላየንም፣ በቴሌቪዥን መስኮት። ስንት ኸልቅን ያለቀው፣ ስንት ፎቅ ነው የተደረመሰው። የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም። ወንጀሎች ሲበዙ፣ የተለያየ ነገር ግፍ፣ በደል፣ ሰው ሲያለቅስብን፣ የተለያየ ነገር ሲመጣ፣ ሰው ወንጀልን ሲዳፈር አላህ ቅጣቱን ያመጣል። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። መከራ መጣ። ምን አይነት መከራ? የመሬት መንቀጥቀጥ። ምን አይነት መከራ? ማዕበል፣ ውሃ የሚያሰምጥ፣ በጀልባ ላይ ስትሄድ የሚያሰምጥ። በምን ምክንያት? ቢማ ከሰበት አይዲ ናስ፣ የሰው ልጆች በሰሩት ወንጀል አለ አላህ። ሊዩዚቀሁም ባዕደ አለዚ አሚሉ፣ ከሰሩት ወንጀለው ከፊሉን ሊያቀምሳቸው። እንደ ወንጀላችን መጠን አይደለም ቅጣቱ፣ ትንሽ ነው። ለምን? ለአለሁም የርጂዑን፣ ሊመልጅንም ይዛ ትሄዳለች። ባህሩንም ካዘዘ ያጥለቀልቀናል። የኑህ ህዝቦችን ከታችም ውሃ ወረደ አላህ፣ ቻይ ነው። ከላይም ዝናብ አመጣና አጥለቀለቃቸው። በባህር የጠፉ አሉ፣ ታሪክ ቁርአን የነገረን። በጮኸት የጠፉ አሉ፣ ድንጋይ ያዘነበባቸው አሉ። ዛሬ ወንጀሎች በስተዋሉ፣ በደል በስተዋል። ሰደቃ ላይ እንበርታ። ሰደቃ ወላሂ ትልቅ መድኃኒት ነው። ሰደቃ በላን ያነሳል። ሰደቃ ቁጣን ያበርዳል። ሰደቃ ኸይር የተሻለ ያመጣል። ሰደቃ ርዝቅ ያሰፋል። አንፊቅ ዩንፈቅ አለይክ፣ ስጥ ይሰጥሃል ነው። መላኢካ ይወርዳል። ያ ረብ የሚለግሰውን ጨምርለት፣ አፋፋለት። እምቢ ያለውን የሚቋጥረውን ደግሞ ምን በልበት አጥፋበት ይላል። እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል። የአላህን ቁጣ እንዲርቅ ያደርጋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መልካም ስራ የሚሰራ ሰው፣ ጥሩ ስራ የሚሰራ ሰው፣ ኸይር ላይ ሁሉ የሚገኝ ሰው መጥፎ አወዳደቅ አይወድቅም። አብደላህ ኢብኑ አባስ አሉ ነቢዩ ሲናገሩ፣ ቢወድቅ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው። የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው። አዱዓው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሁወ ልኢባዳ፣ ዱዓ ራሱ ኢባዳ ነው። አላህም አለ ወቃለ ረቡኩም፣ ጌታችሁ አለ ኡድዑኒ፣ ለምኑኝ፣ አስተጅብ ለኩም፣ እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ፣ አያችሁ ዱዓ ኢባዳ ስለሆነ አን ዱዓ ያላል። አን ዒባደቲ፣ እነዛ እኔን ከመገዛት እኔን ከመለመን የሚኩራሩ ሰዎች፣ ወደ ኋላ የሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ ሱብሓነሁ ወተዓላ። አላህ ሳይለመን ሲቀር ይቆጣል። ጭንቀት ሲመጣ፣ መከራው ሲመጣ፣ መከራን ሊያነሳ የሚችል ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአህ፣ ሰው ጭንቅ ጥብብ ሲለው ችግር ላይ ሲሆን ሲለመን የሚቀበል ማን ነው? ከአላህ ውጭ ሌላ አለ? ወየክሽፉ ሱአ፣ መጥፎን ነገር የሚገልጽ የሚያነሳ። ወየጅዐሉኩም ሁለፋ አልአርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁማ አላህ፣ ለመሆኑ ከአላህ ውጭ አለ? ማን አለ? ቀሊለን ማ ተዘከሩን ይላል አላህ ስብሓንሁ ወተዓላ። መለመን፣ አላህን መጠየቅ። ነቢዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሓባ አብደላህ ኢብኑ አባስ የአጎታቸውን ልጅ መከሩት። ኢዛ ሰአልተ ፈስአልላህ፣ መጠየቅ ከፈለክ ማንን ጠይቅ? አላህን ጠይቅ፣ ሀብታም የሆነውን ጌታ። ወኢዛ ስተአንተ፣ መታገዝም ከፈለክ መረዳት ከፈለክ ፈስተኢን ቢላህ፣ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት። ወዕለም፣ እወቅ፣ አነ ልዑማ፣ ህዝብ በአጠቃላይ የዓለም ህዝብ ለው እጅተመዐት፣ ቢሰባሰቡ አላ አን የንፈውከ ቢሸይእን፣ አንተን በአንዳች ነገር ሊጠቅሙህ ቢሰባሰቡ ምን ቢሉ ለም የንፈዑከ
إلا بشيء قد كتبه الله لك ሊጠቅሙ አይችሉም አላህ የጻፈልህን ካልሆነ በስተቀር ማንም ሰው ቢሰባሰብ እከሌን ሀብታም እናድርግ እንድናደርሰው ቢል አላህ ከጻፈለው ውጭ በጭራሽ አሉት በተቃራኒው ወለው اجتمعوا على ان يضرك بشيء አንዳች ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ لم يضرك الا بشيء قد كتبه الله عليك አላህ በአንተ ላይ ካልጻፈብህ ድረስ አንተ ሊጎዱ ሁሌም ብትጠይቁ አላህ ይደሰታል እችን ሐዲስ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ ዑባደት ኢብኑ ሳሚት ባስተላለፉት ሐዲስ እንዲያሉ ما على الارض በምድር ላይ አንድም የለም ሙስሊሙን يدعو الله تعالى بدعوة الا اتاه الله اياها አንድ ሙስሊም የለም በምድር ላይ አላህን አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው صرف عنه من سوء مثلها ወይም ደግሞ የሆነች ነገር ጠይቆ የሚመጣበት መጥፎ ነገር ነበር ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ ስንት ነገር ተቀልብሷል ኪሳራ ሊመጣ ነበር በላ ሊመጣ ነበር አንተ አፍያ ጠይቀሃል አንተ ሀብት ጠይቀሃል የሆነ ጉዳይን ሀጃን ጠይቀሃል ያ ሀጃ ይቀርና በላው ምን ይላል ይቀለበሳል በሌላ ዘገባ ላይ ደግሞ አው يدخر له من الاجر مثلها ይላል ያን የሚመስል አጅር አላህ ነገ ለውም القيامه ያስቀምጥለታል ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምንከጅለው ዱዓውንም አላህ ምን ያደርጋል ለነገ ያስቀምጠዋል አላህ ተጠይቆ ምን ያደርግም አያሳፍርም ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን ዝቅ አድርገን የዱዓ አደቦች አሉ በዚህ ዱዓ አላህን መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩብያን የጌትነትን አንድነቱን ይሄን ልናበዛ ይገባል ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ረበና እያለን ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ Subhanahu Wa Ta'ala መማፀን በአላህ Subhanahu Wa Ta'ala ላይ ጥሩ ጥርጣሬን ማድረግ ልባችንን ለሱ ክፍት ማድረግ ከዱዓ አደቦች መካከል አንዱ ምንድነው ዱዓ ሲደረግ እጅ ማንሳት ነው እጃችንን ማንሳት ለምን ከተባለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙና የእናንተ እኮ ጌታችሁ አላህ ሐይ ነው ከሪም ነው ቸር يستحيي من عباده من عبده يستحيي من عبده كبارው ያፍራል ያ አላህ ከባራው ያፍራል በምን ኢዛ ደም ከሄደ ሰላት እየሰገደ ይነሳል ሐጅ ላይ لبيك اللهم لبيك እያለ ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ይባሱ يوم القيامه ሙለቢየን አሉ ነገ يوم القيامه لبيك اللهم لبيك እያለ አላህን እየተማጸነ አላህን እየቀደሰ ይነሳል ሌላኛው የዱዓ አደብ ወደ ቂብላ መዞር እጅን ማዞር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ የበድር ዘመቻለት ነብዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነብዩ ሰለላሁ ዐለይሂ ወሰለም አሉ ዑመር فاستقبل نبي الله صلى الله عليه وسلم القبلة ثم مد يديه ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማፀን ጀመሩ ዱዓ ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገሬ ነው የመጀመሪያው ዱዓ ስናደርግ አላህን አመስግነን ነብዩ ላይ ሰለዋት አድርገን ዱዓ የሚደረገው ነብዩ ሰለላሁ ዐለይሂ ወሰለም አሉ አንድ ሰው ተመለከቱት ዱዓ ያደረገ ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ ነብዩ ላይ ሰለዋት አላወረደ ዝም ብሎ ሀጃውን ይጠይቃል አጂላ هذا ይህ ሰው ቸኮላ فدعاه طرت وقال له ألت إذا صلى أحدكم فليبدأ بتحميد ربه والثناء عليه وليصلي على النبي صلى الله عليه وسلم ثم يدعو بما شاء ألت عندك دعاء ستدربوا الله نمسكنوا أودسوا بنبي لايم صلوات أوردوا كذا يفلقوا النجار يتأيك عجاونا سلذي دعاء سيدرك مدنا صلوات أوردن الله نمسكنن سوستن دعاء مستجاب ديوم قلباتن ممسات አለበት ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት ትኩረታችንን ወደ አላህ ማድረግ አለብን የአላህ መልእክተኛ ምን አሉ ادعوا الله وانتم موقنون بالاجابه الله እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት واعلموا وقوا ان الله عز وجل لا يقبل دعاء من قلب غافل لاهٍ
አላህ ስልቹ ከሆነ ጋፊል ከሆነ ቀልብ ዱዓን አይቀበልም። መመሰጥ ይፈልጋል። ወደ ቅብላ ዙራ ያ ረብ ብለህ ተጨንቀ እንጂ ዱዓ ስተረግ እንደዚህ ወደዛ ወሬ እንዲህ አይደል። ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል። አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ። አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው። ፈአክሲሩ ዱዓ አሉ፣ ዱዓን አብዙ አሉ። ሌላኛው በአዛንና በኢቃማ መካከል ዱዓ ማድረግ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ኢዛ ናደ ልሙናዲ፣ ሙአዚኑ ጥሪ የተጠራ ጊዜ ፉቲሃት አብዋቡ ሰማ፣ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ፣ ዱዓም ተቀባይነት ይኖረዋል። ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት። በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል። የንዚሉ ረቡና ተባረከ ወተዓላ፣ አላህ ይወርዳል። ስለዚህ አላህ ምንድን ነው የፈለገው? ጥያቄው መን የስአሉኒ ፈውጢየሁ፣ ማን ነው የሚጠይቀኝ የምሰጠው? መን የድዑኒ ፈአስተጂበ ለህ፣ ማን ነው የሚለምነኝ የምቀበለው? መን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። ጮሌ ሰው በዛ ሰዓት ተነስቶ ያ ረብኔ ያለኝ ጥያቄ፣ ያ ረብኔ ሀጃ አለብኝ፣ ያ ረቤ ወንጀል አግብጦኛል ምሕረት ለግሰኝ ጸናል። በዚህ መልኩ ነው። ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነቢ ሰለላሁ ዐለይሂ ወሰለም። በሷ ላይ 12 ሰዓት አለ። ከዛ መካከል 1 ሰዓት አለች። አንድ የአላህ ባሪያ አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል። ጁማዓ ላይ በዱዓ መበረታታት፣ አላህን መለመን። ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነቢዩ ላይ ሰለዋት ማውረድ። ዑመር ኢብኑ ኸጣብ ምን ይላሉ? አዱዓኡ መውቁፉን በይነ ሰማኢ ወልአርድ፣ ዱዓ በሰማይና በምድር መሃል ትቆማለች። ላ የስዓዱ ሚንሁ፣ ከእሱ ከፍ አይልም። ሸይኡን ሐታ ቱሰሊ አላ ነቢይከ፣ በነቢዩ ዓለይሂ ሰላቱ ወሰላም ላይ ምን እስክታደርግ? ሰለዋት እስክታደርግ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን። ወኢዛ ሰዓለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን فليستجيبوا لي وليؤمنوا بي لعلهم يرشدون. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده أحمده سبحانه لا أحصي ثناء عليه هو كما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد دعاء الله እንዲቀበለን የተወሰኑ ሰበቦችን ምክንያቶችን ተመለከትን። ዱዓ አድርገን ለምንድን ነው አላህ ማይቀበለን? ዱዓ አላህ ከማይቀበልበት መንገድ አንደኛውና ዋነኛው ሐራም ነገሮች ላይ መዘውተር፣ ሐራምን መጠቀም፣ ሐራም መብላት፣ ሐራም መጠጣት፣ ምንጩ ሐራም የሆነ ነገርን መጠቀም፣ በሐራም ላይ ሕያታችንን ማድረግ ዱዓችን ሙስተጃብ እንዳይሆን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ዘከረ ነቢዩ ሰለላሁ ዐለይሂ ወሰለም ሐለ ረጁል፣ አንድን ሰውን ባህሪ ነቢዩ ጠቀሰው። አውሱ ዩጢሉ ሰፈር፣ ይህ ሰው መንገድ ያስረዘመ ነው። ዱዓ ሙስተጃብ ከሚሆኑበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ፣ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ ዱዓ ብዙ ሙስተጃብ ይሆናል። መንገደኛው ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ ሙስተጃብ ነው። ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው። የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ። አላህ ቃል ገብቷል። ዳዕወቱል መዝሉሚ ሙስተጃበቱ፣ የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን፣ ፋጅር ቢሆንም ተበዳይ ማንም ይሁን ማንም በተበደለው ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበለዋል። የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰው እንዳለቅስብን፣ እናት አባት እንዳለቅስብን፣ ጓደኞቻችን እንዳለቅስብን፣ የትዳር ባላጋሮች ባልሽ እንዳለቅስብሽ፣ ሚስት እንዳታለቅስብህ፣ በደልን እንራቅ። አላህ ይቀበላል። መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ። ይህ ሰው መንገደኛ ነው። አሽዓሰ አክበር፣ ጸጉር የተንጨባረረ አቧራ የለበሰ ነው። የሙዱ የደሂ ለሰማ፣ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል ጨንቆት። ወመጥዓሙሁ ሐራሙን፣ የሚበላው ሐራም ነው። ወመሽረቡሁ ሐራሙን፣
የሚለብሰው የሚጠጣው ሐራም ነው። ወመልበሱ ሐራሙን የሚለብሰው ሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ እዚህ ሰውዬ ዱዓ እንዴት ተቀባይነት ይኖረዋል አሉ። ወለድ ላይ የተዘፈቀ ሰው ወለድ የሚበላ ሰው ጦርነቱ ከአላህ ጋር ነው። ወለድ የሚበላ ወለድ መብላት ከባድ ቅጣት አለው ነገ የውመል ቂያማ። የለም ቢባል አለ የለም አለ ብላችሁ ስሜ እንዳታጠፉ አለ ምሳሌ ነው። የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘር በላንተ ወለድ ምትበላነህ ሐራም ምትበላነህ ዱዓ ተቀባይነት አይኖረውም መባል ብቻ ከባድ ቅጣት ነው። በጭንቀት ሰዓት ዘር በላ አልሰማም መባል ማንም በሌለበት ያ ረብ ስትል አንተ አትሰማም መባል ወላሂ ከባድ ነው። ለዚህ ነው አጢብ መጥዓመከ አመጋገብህን ምግብን አሳምር ከሐላል አድርግ። ለምን ዱዓ ሙስተጃብ ይሆናል። የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው። ዱዓ ሶብር ይፈልጋል። ሙሳና ሐሩን በፊርዓውን ላይ ያደረጉት ዱዓ ከ40 ዓመት በኋላ ነው መጣው። መግቢያ ላይ አይተናል። አላህ ወይ ወዳው ያመጣዋል ወይ በላይ መልሳል ወይ ለአኺራ ያቆየዋል። አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው። ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የዛል ይስተጃቡ ሊልዓብድ ለአንድ የአላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም፣ ሁሌ ይቀበላል። ማለም የድዑ ቢኢስሚን አው ቀጢዓቲ ረሂሚን በወንጀል እስካልለመነና ዝምድናን እስካልቆረጠ በወንጀል አላህ ይቀበል። ያ ረቢ እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ ይቀበልም። ዝምድና ልቁረጥ ብትል አላህ ይቀበልም። የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው የዛሬን አሳካልኝ አላህ ይቀበልም። አትልፋ አላህ በሐራም አይቀበልም። ማለም የስተዕጅል እስካልተቻኮለ ድረስ አሉ። ሚቻኮል ከሆነ ዱዓ የለውም። ቂለ ያ ረሱላላህ መን እስትዕጃል መቻኮል ማለት ምንድነው ብለው ሰሃቦች ጠየቁ። ቃለ የቁል ቀድ ደዐውቱ ወቀድ ደዐውቱ ፈለም አራ የስተጂቡ ሊ ዛሬም ለመንኩት ነገም ለመንኩት ሁሌ ለምናለሁ አንድም ጠብ ሲልኝ አልመለከትም ሲቀበለኝ አልመለከትም። እንደ ዛሊከ በዚህ ሰዓት ወየደኡል ዱዓ ዱዓውን ይተዋል። ፈየስተሕሲሩ እንደ ዛሊከ ወየደኡል ዱዓ ይሰላችና ዱዓን ያቆማል። ስለዚህ አለመቻኮል አላህ ነው የሚያቆም። የሚሰጠውን ለማን ምን ይገባል የሚጠቅመንን የሚጎዳንን የሚያቆማን ነው አላህ ነው። አላሁ አክበር አላሁ አክበር